ሰላም ውድ ቤተሰቦቼ እንግዲህ በሰጣችሁኝ አደራ መሰረት ቃሌን አክብሬ ተገኝቻለሁ። ከ10 መኪና በላይ ዱቄትና ዘይቶችን እያስጫንኩኝ ነው። አሁን ሶስቱም ካምፕ ጋር በመሄድ በቀጣይ ቪዲዮ ለሁሉም ስሰጥ አሳያችኋለሁ። ይሄ ቪዲዮ እንዳያመልጣችሁ። ይሄኔ ባናገር የሰው የማይነካ ጾሙን እንዳያፈርሰው የመሰውለካ ጥማድ በሬዎች ሁላ ሞትን ሳይነካ እምነቱን ጠብቆ ደግሞ ከሶስቱ በአንደኛው ካምፕ ጋር ተገኝተን እንደምታዩት ለህዝባችን እያከፋፈልን እንገኛለን። ሁላችሁ እንደምትነው እንዳለ ደስ ብሏችኋል። ቀጣይ ደግሞ ሁለቱ ጋር ካምፕ ሄደን ቀሪውን እናሳያችኋለን። ለቀጣይ እናደርጋለን። ይሄ ለሁሉም ላይበቃ ይችላል። እንደምታዩት እየተራገፈ ነው። ከተከፋፈለ በኋላ ደግሞ እስኪ ከቻለን እናሳውቃችኋለን። ዋናው መጀመራችን አዎ ሰርቶ ለወገን አቅርቦ ያነሳሳና የሰራው ነው። እግዚአብሔር እውነቴን ነው ከነ ዘም አንዘሩ እግዚአብሔር ይባርክልን ነው ይባርክልን። ሰው ባይቀሰቅስ ሰው ባይመለከት መጥቶ ገብቶ አይቶ ባያንጸባርቀው ነው ይሄ ችግራችንን እውነቴን ነው እዚህ አመት ባላይ እንደው ስቅቅ ብለን እንዳንውል ያደረገንን ወገን እግዚአብሔር አሁንም እሱን በሰማይ ቤት የመንግስት ወራሽ ያድርግልን። የምንገኘው በሁለተኛ ካምፕ በቻይና ካምፕ ነው። እንደምታዩት ወንድሞቼ ጋር ሆኜ ዱቄቴን እያራገፍኩ ገኛለሁ። ከጀርባ ሁሉም ሰው አለ። ሁለተኛው ካምፓችን ከመኪና ላይ አራግፈን ለማህበረሰባችን ለማከፋፈል ተዘጋጅተናል። ግን ይሄ የሚራገፈው ለሁሉም አይበቃም። ለየድርሻ ሁሉም መገመስ ካለበት ተገምሶ ነውና አሁን ደግሞ ወደ ዘይታችን እንሄዳለን። አደራ የሀገሬን ልጆች አደራ እንዳያይብኝ መከራ አደራ ሳቅ ጨዋታ እንጂ ጭፈራ እኛ አንፈልግም መከራ አንቺ ሀገሬ መሬት በላ አፈርና ውሃው በላ አደራ እንዳይጠማው በላ ይህ አንጀት የደሃው በላ ከስንት ልፋትና ድካም በኋላ እንግዲህ የመጨረሻውን የቻይና ካምፕ ላይ አርፈናል። ይሄን እንደምታዩት ዱቄቱን አራግፈን ጨርሰን ወደ ዘይቱ መተናል። ይሄ ዘይት 600 ፍሬ ሲሆን ለ600 ቤተሰቦች የሚበቃ ነው። የገናን በዓል በማስመልከት ለወገኖቻችን ለሁሉም አድርሰናል። ይሄንን ድጋፍ ስታደርጉ ለነበራችሁ ከጎናችን ለነበራችሁ በውጭም በውስጥም ለነበራችሁ ምርጥ ኢትዮጵያውያን እዛው ቦታው ላይ ተገኝተን ከሁሉም የእምነት አባቶች ምርቃናቸውን እንድትቀበሉና ይሄን ቪዲዮ ሪፖስትና ኮፒ አድርጋችሁ ለሁሉም ለደስታ ተካፋይ እንድታደርጉ በአክብሮት እነግራችኋለሁ። አማን አላህ ያርጋችሁ በረካ ሁኑ ያቆያችሁ ይሁን አዎችን ዓለም ተጠቀሙባት። አማን አላህ ያርጋችሁ እንደው ጌታ እንደ አይለቅባችሁ አማን አላህ ያርገን። ወንድማችን ታኮርንም በእውነቱ በዚህ እርሜው ይሄን ሐል አሰባስቦ ያመጣልን ወንድማችን ከድርጅቱ ጋር እግዚአብሔር ያሳድገው ብሩክ ቅዱስ ያርገው። እናንተም ያስተባበራችሁት ትብብር ያደረጋችሁት በመኪናም በጉልበታችሁም የተባበራችሁንን እግዚአብሔር ይስጣችሁ። የግቢውንም ያውጡንም ክፋይን ካበን የጋላህ አርጋችሁ አላህ ያሳድግህ ሁሉንም አላህ ያሳድገው። ቀኑ የእናንተ ይሁን ዘመኑ ይቅጠማቸው። አላህ ያቆይልን በረካ ይሁኑልን መስጠት ይሁን ልምዲያችሁ ሁሌም ስጡ ውላችሁ ግቡ ልጅስ ተለይልጅ ቆዩልን ሰንብቱልን አገራችንን ደሞ አማን አላህ ያርግልን። እግዚአብሔር ይስጥልን። በጣም ለድርጅቱ ለሚረዳንም ሁሉ ለኮሚቴዎቻችንም ሁሉ በጣም እድሜና ጤና ይስጥልን። የእድሜ ጸጋ ይስጥልን። ሃይማኖታችንን ያጽናልን እና ደግሞ ለበዓሉ በሰላም ተቁጥር ሳንጎል እናንተም አንጮቹ እኛም ደግሞ ተቀባዮቹ በሰላም ደግሞ ለብርሃነ ልደቱ በሰላም ያድርሰን። እግዚአብሔር ይስጥልን።